ሰላም ጤና ይስጥልን ተመልካቾቻችን፣ ሰበር ዜና አለን። የፋኖ ኃይሎች በሶስት አቅጣጫዎች ወደ ባህር ዳር እየገቡ መሆኑን የሚያሳይ መረጃ እየደረሰን ነው። ሌሊቱን በፋኖ ኃይልና በመንግስት ታጣቂዎች መሃል የተኩስ ልውውጥ ሲካሄድ ከቆየ በኋላ የፋኖ ኃይሎች ወደ ባህር ዳር እየገቡ መሆናቸውን መረጃዎች ያመለክታሉ። ወደ ባህር ዳር ደውለናል። ባህር ዳር ያለው ሁኔታ በማንኛውም ሰዓት ሊቀያየር እንደሚችል ነው መረጃዎች የሚያመለክቱት። አብራችሁን ቆዩ። ባህር ዳር ላይ ያለውም የተኩስ ልውውጥ ከዚህ ጋር የተገናኘ እንደሆነ የሰማነው። ወደ ፋኖ አመራሮች ደውለናል። እዛ የሚገኘው የአንደኛ ክፍለ ጦር የህዝብ ግንኙነት ኃላፊንም እንደዚሁ አነጋግረናል። የክፍለ ጦሩም ሰብሳቢንም ፋኖ መንግስቱ አማረንም አነጋግረናል። በእነሱ በኩል እየተወሰደ ያለው እርምጃ አንድም በባህር ዳር አካባቢ መጠኑ ከፍ ያለ ግብር በነጋዴው ላይ እየተቆለለ ነው። በፊት ከ30 እና 40 ሺህ ያላነሰ ሲከፍሉ የነበሩት አሁን ከ200 እስከ 400 ሺህ ብር ክፈሉ እየተባሉ ነው። ያንን ሊያስከፍሉ የመጡ የመንግስት ሰዎች ላይ እርምጃ ወስደናል ያሉት የባህር ዳር አካባቢ የአማራ ፋኖ በጎጃም ታጣቂዎች በዚህም ላገዛዙ ግብር ለማስከፈል የመጡትን አመራሮች ላይ እርምጃ ወስደናል፣ ለሌላው ትምህርት መቀጣጫ እንዲሆን አድርገን የሚል ነው። ከዛ ባለፈም ይሄ የአድማ በታኙንም እንቅስቃሴ ገልጸውልናል። ሌሎች አካባቢዎችም ተመሳሳይ እንቅስቃሴዎች አሉ። በጎንደር ደልጌ እንደዚሁ ዛሬ ውጊያ ሲካሄድ እንደነበረን የሰማነው። ገለታው በአጠቃላይ አገዛዙ ብዙ ሞከረ፣ ብዙ ነገር አደረገ፣ ባህር ኃይል ሁሉ አስገባ። አየር ኃይል በድሮን ያልሞከረው ነገር የለም። እግረኛ ኮማንዶ፣ ሪፐብሊካን ጋርድ አብይ አህመድ ያሰለጠነውን ያዘጋጀውን ራሱን የሚጠብቁትን ጭምር ነው የላከው፣ ግን አልተሳካም። አሁን ደግሞ የአድማ በታኙም የሚሊሻውም አልዋጋም እያለ ነው። ሄዶ እስከ 100 ሺህ የሚጠጉ ባለው መረጃ መሰረት አማራ ክልል ላይ ሚሊሻውን ልዩ ኃይሉን አድማ በታኝ ብሎ እንደዚህ ኢመደበኛ የሆነውን ጨምሮ በአጠቃላይ 100 ሺህ ጦር አዘጋጅቶ ፋኖን እንዲፋለሙ ለማሰማራት በመንግስት በኩል በአብይ አህመድ አገዛዝ በኩል ከፍተኛ በጀት ተበጅቶ ወደ ስራ ገብተዋል። እስካሁን ከ20 ሺህ እስከ 30 ሺህ የሚደርሱ አሰልጥነው በተለያየ ቦታ ማሰማራታቸውን ነው የተገለጸው። ለነዚህ ሰዎች ለነዚህ ሰልጣኞች መሳሪያ እየተሰጠ ፋኖን እንዲወጉ ልኳቸው ነበር። እስካሁን ባለው መረጃ አብዛኞቹ የሚላኩት አድማ በታኝና ሚሊሻ ሰራዊት ከመዋጋት ይልቅ መሳሪያቸውን ይዘው ወይ መጥፋት አሊያም ፋኖ መቀላቀል ነው እየመረጡ ያሉት። ባለፈው ሳምንት እንደዚሁ በደቡብ ጎንደር አካባቢ 73 ኃይላቸውን ይዘው የጉና ክፍለ ጦርን የተቀላቀሉ አንድ ሻምበል አዛዥን አነጋግሬያቸው ነበር። እሳቸው ያሉትም አለ እኛ ቀድሞውንም የገባነው መሳሪያ ለመያዝ እንጂ አላማውን ደግፈን አይደለም። መሳሪያ ሳንይዝ የፋኖን ትግል መደገፍ አንችልም፣ ለመታጠቅ ብለን የገባነው ብለዋል። ታጠቅን ወደ 4 ብሬር መትረየስ ወደ 70 የሚጠጋ ጥቁር ክላሽ እሱን አግኝተን መተናል የሚል ነገር ነው ያነሱትና ይሄን ነገር አገዛዙ ደርሶበታል። አድማ በታኙ አስተማማኝ እንዳልሆነ ወደፊት ወጥቶ ከፋኖ ጋር እየታገለ የአብይ አህመድ አገዛዝ በአማራ ክልል ላይ ለማጽናት እንደማይችሉ ከወዲሁ የተረዳ ይመስላልና መሳሪያ ሊነጠቃቸው ዝግጅት ላይ ነው ያለው። አንድ መሳሪያ ለ3 እና ለ4 እስከ 5 ድረስ እየሰጠ ጀሌዎች እየተከተሉ አንድ ሰው ብቻ መሳሪያ ይዞ እንዲህ አይነት ውጊያ ውስጥ እንዲገቡ ነው በአብይ አህመድ አገዛዝ በኩል የታቀደው። ያን የተረዱት ቀድሞ መረጃ የደረሳቸው የአድማ በታኝም የሚሊሻ አባላትም ባገኙት አጋጣሚ ፋኖን እየተቀላቀሉ ነው። በማዕከላዊ ጎንደር ዞን ቆላ ድባ ከተማ ላይ የምስራቅ ደንቢያ ፋኖ በከተማዋ እንደዚሁ ጥቃት ሰንዝሮ በአገዛዙ ጦር ላይ ጉዳት አድርሷል፣ ኪሳራ አድርሷል። በፖሊስ ጣቢያው የሚገኘውን ስንቅና ትጥቅ በሙሉ መውሰዱን ነው የሰማነው። በጎንደር አየር ማረፊያ አዘዞ አካባቢ እንደዚሁ የከፍተኛ ጥቃት የማድረስ እርምጃ መወሰዱን ነው የሰማነው። ይሄ እንግዲህ ዛሬ የሆኑትን መረጃዎች ነው እያካፈልኩ ያለሁት። ከደልጊ ከተማ በ12 ኪሎ ሜትር ላይ ጨው ድባ ቀበሌ በዛሬው ዕለት ከ7 ሰዓት ጀምሮ እንደ ኢትዮጵያ አቆጣጠር ማለት ነው በፋኖና በአገዛዙ መከላከያ ሰራዊት መሃል ውጊያ እየተደረገ ይገኛል። አድማ በተና አልዋጋም የሚል አቋም በመያዙ ደልጊ መሽጎ ተቀምጧል። መከላከያ ከደልጊ ወደ ቆላ ድባና አዘዞ ለሚደረገው ውጊያ ለማገዝ ነበረ ከደልጊ የተነሳው። ጨው ድንባ የሚባለውን አካባቢ ግን ማለፍ እንዳልቻለ ነው አካባቢው ፋኖ አመራሮች የገለጹልን።
ሌላው የባህር ዳር ጉዳይ ነው። እንግዲህ በባህር ዳር ከተማ ከሰዋታሚት እስከ አዲሱ መናሪያ እንዲሁም ከሆምላንድ ሆቴል እስከ አሚኮ ማለት የአማራ ማስ ሚዲያ ማለት ነው የአማራ መገናኛ ብዙሃን እስከዛ ድረስ ከባድ ውጊያ እየተደረገ ነበር። ያው በአድማ በታኙና በመከላከያ ሰራዊት መሃል የነበረው የተኩስ ልውውጥ እንደሆነ ነው በኋላ ላይ እየተረዳ ነው። በባህር ዳር በጭስ አባይና በአየር መንገድ ሞከድ አካባቢ የፋኖ ኃይሎችና ያገዛዙ ከፍተኛ ውጊያ ያደርጉ እንደነበርም ነው እየሰማ ነው። እነዚህ ነገሮች አሉ። በማዕከላዊ ጎንደር አሁን በዘግይቶ የመጣ ዜና የፋኖ ኃይሎች በአገዛዙ ጦር ላይ ጥቃት ሰንዝረው ጉዳት አድርሰው ወደ ከተማዋ እየተቃረቡ እንዳለ ተገልጿል። እንግዲህ እነዚህን ዜናዎች ያነሳሁት አዲስ በየጊዜው የሚደረጉ በየዕለቱ የሚደረጉ ጥቃቶች መቀጠላቸውን ለማሳየት ነው። በተለየ ሁኔታ ልንጠቅሰው የምንችለው ነገር ምናልባት አገዛዙ ቀደም ሲል አንተ እንዳልከውም አገዛዙ የሰራዊት እጥረት ገጥሞታል። ለዛም ነው ባህር ኃይልን ያሰለፈው። ከዛ ባሻገር የኢትዮጵያ አየር መንገድንም በዚህ በጥቃት ውስጥ ተሳታፊ እንዲሆን ያደረገ ይመስላል። የኢትዮጵያ አየር መንገድ ክብሩን በሚነካ መልኩ የሲቪል አውሮፕላን አቪዬሽን ተግባሩን አላማው መወጣት ትቶ በወታደራዊ እንቅስቃሴ ውስጥ እንዲሳተፍ ነው የተደረገው። ወታደሮችን ጭኖ ለውጊያ ይዞ ሲሄድ ነው እንግዲህ በቪዲዮ ላይም እንደምንመለከተው በኢትዮጵያ አየር መንገድ አውሮፕላን እስከዚህ ደርሷል። ይህንን ትውልድ ተሻጋሪ ተቋም ጭምር ነው አብይ አህመድ በዚህ ደረጃ አደጋ ላይ እየጣለ የሚገኘው። እንደው በአጠቃላይ ቀደም ሲል ያልኳል ይሄ ውጊያ ቶሎ ማጠር አለበት። ከምንም በላይ ደግሞ አማራ ክልል ተሻግሮ መሄድ አለበት። የፖለቲካው ስራ ተሰርቶ አሁንም እዛው በዛው የሚሆነው ነገር ብዙ ዋጋ ላይ ያስከፍል ይችላል። ምናልባት እየሰሩበት እንዳለ በብዙ ነገር ከትላንት የተሻለ ወደፊት የተራመደ ነገር እንዳለ ነው የሚገልጹልን። በአይን የሚታዩ ነገሮችም አሉ። ግን አሁንም ቢሆን መፍጠን ያስፈልጋል የሚለው የብዙዎች ሐሳብ ጎልቶ እየወጣ ይገኛል። ገለታው ያው በጣም ከባድ ነገር ነው። የዚህ አየር ኃይል አዛዡን ሞት ያነሳሁት እንደምታውቀው በዚህ በኮሬ ነገኛ ሰርክል ውስጥ ሌላ ሁለተኛ ሰርክል ደግሞ አለ። በጣም የሴንትራል የሆነ አስኳሉ ማለት ነው። ከዛ ደግሞ ወጣ ያሉ ደግሞ አሉ እና አንዱ አንዱን እየበላ በማስጨከን በህብረተሰብ ላይ በጣም የጭካኔ እርምጃ ውሳኔ ሰጪ ስለሆነ ቁልፉ በእጁ ነው። ይሄ ሰው የአየር ኃይል ቁልፍ በእጁ ነው ለጊዜው ያለው። የመድፉ ምንድነው የዚህ ተወርዋሪው ከባድ ቦምቦች እጅ በእጁ ነው ያለውና ይሄንን ሰው በማስከር እና ስነልቦናው ቀውስ ውስጥ በመክተት ማንኛውንም ተቃዋሚ በምድሪቱ ላይ እንዳልከው እዚህ ችግር የተፈጠረው ኦሮሚያ ክልል ውስጥ ነው። ነገር ግን በየትኛውም ቦታ ታዛዥ እንዲሆንልህ ውስጥ እንዲገባ የማድረግ ነገር ሊኖር ይችላል። እንዲህ አይነት ኮንስፓይሬሲዎችም አሉ። ይሄንን ማሰብ ያስፈልጋል። ህብረተሰቡ ጥንቃቄ ማድረግ አለበት ነው። ከሁሉ በላይ ከህብረተሰቡም በላይ እዛ ውስጥ የምትታዘዙ ፓይለቶች፣ ባለሙያዎች ኢትዮጵያ ብዙ ብር ከፍላ ነው ያስተማረቻቸው። በጣም ብዙ ብር እኮ ነው የሚከፈለው አንድ ፓይለት ለማሰልጠን። የነዳጁን የምኑን የዚህ ባይል ላይ ትሬኒንጉ ስታይ በጣም ብዙ $100,000 ነው የሚከፈለው አሉ። ይገርማል። ያን ሁሉ ወጪ ያወጣቻችሁ ደሃ ሀገር ያስተማረቻችሁ ወገኖቻችሁ ላይ ቦምብ እንድታዘንቡ አይደለም። በታሪክ እንዳየነው እኮ ጥለው የጠፉ አውሮፕላኑን ይዘው የሚሄዱ እኮ አሉ እኮና እንዲህ አይነት ታሪክ መደገም ነው ያለበት። እንደዚህ አይነት በስነ ልቦና ቀውስ ውስጥ የገቡ መሪዎች እዚህ ቦታ እንደዚህ አይነት በደል ደርሶብኛል ስለዚህ ጀቱ ሰድና የምን ሲቪሊያንስ ሁሉ እንደዚህ መታልኝ ሲል እሺ ማለት እና መታዘዝ ያለባቸውም ነው። የኢትዮጵያ አየር መንገድ ሰራተኞቹ ልክ ነው። ውስጥ ያሉ ሰራተኞች እኮ ማመጽ አለባቸው እኮ። በእንደዚህ አይነት ነገር ልንመራ አንችልም። እኛ የቦርድ ሰብሳቢ ጀነራል ሊኖረን አይችልም። ይሄ ቢዝነስ እንትን ነው። ሲቪል አቪዬሽን ነው። የሲቪል እንትን ነው። የንግድ ተቋም ነው። የአየር ላይ የንግድ ተቋም ከአፍሪካ አንደኛ በጣም የአፍሪካ ኩራት የሆነ አፍሪካን ሁሉ እየተቀለለ እየዋጠ የመጣ ነው። ብዙ አየር መንገዶችን የገዛ። ስለዚህ በዚህ ማማው ላይ ይቆይ ዘንድ የተካነ አንቱ የተባለ ልምድ ያለው ባለሙያ እዛ መቀመጥ አለበት እንጂ ዝም ብሎ የወታደር የአየር ኃይል አዛዥ አምጥተው ደግሞ ያንን ለቆሙ እንኳን ሲቪል ሆኖም እንኳን አይደለም። አቶ አባዱላ ሲሾሙ ታስታውስ እንደሆነ ከጀነራልነታቸው አቶ ይባሉና የሆነ ቦታ ይዘዋል ይባላል። እንደዚህ አይነት ያብይ እኮ በጣም የተለየ እኮ ነውና ይሄ ተቋማችን በጥንቃቄ እንደንቁላል ልንይዘው የሚገባ ተቋም ነው። በብዙ ችግሮች ውስጥ አልፎ አሸንፎ የመጣ ነው እንደምታውቀውና እንዳልከው እዛ አካባቢ ያሉ አመራር ላይ ያሉ ሰዎች
ማመጽ ወታደር ይዛችሁ ሂዱ ሲባል እኛ እንትናችን ኮዳችን ደንባችን ህጋችን አይፈቅድም የሚል